እንደዚሁ ሙቀት ሆኖ እንደዚሁ ሙቀቱ እየተቃጠለ ግን አረቦቹ ደስ የሚለው ነገር ይኸው መስጊድ በራፍ ላይ ያለው ብዛት መኪና መተላለፍ አይቻልም። በጣም ነው የሚሞቀው፣ ግን በጣም ነው የሚያቃጥለው። ግን ያም ሆኖ ከሰላታቸው ወደ ኋላ ያሉም ወላሂ ማሻአላህ አላህ ይተቀበላቸው። ይሁት ወላሂ መንቀሳቀሻ የለም። እኔ እንደሚቆምኩት ከጀርባ በኩል ነው ሰው አቋቁሞ የገባው። ግን እንዳለ ይሄ ወደ ውስጥ መግባት ወደ ውስጥ ማለፍ አይቻልም። በጣም ነው የተጠቀጠቁት። ይመጣሉ መኪናቸው አቁሞ ይገባሉ ለመስጊድ። ማሻአላህ ተባረከላ። እግረኞቹም አሉ። አሁን ቅርብ እንደ ወደዚህ ቤት አካባቢ ምናምን ያሉት በእግራቸው ነው የሚመጡት። ፀሐዩ እንኳን ለአንድ ደቂቃ አያራምድም። ግን ማሻአላህ መስጊዱ ወደዚህ ቤት ቅርብ ነው። ወደዚህ አካባቢ ላሉ በእግራቸው ሸንቀል እያሉ ይመጣሉ እስከነ ውፍረታቸው እና ማሻአላህ ወላሂ አላህ ይተቀበላቸው። ይሄ 15 ደቂቃ ሆኗል። ሰዋቁ እስካሁን አልመጣም። እኔ አልቦኛል ሳይሆን ዘፍቆኛል። በቃ ታጥብ ያለው ማለት ይቻላል። የሙቀቱ ብዛት ማለት ነው። ልክ ቤንዚል እሱ የሚሞላ ይመስል መኪናው አጥፍቶት ነው የሚወርደው። ሙከየፍ አይከፍትም። ያው 15 ደቂቃ ሆኖታል። ግን ከአሁን በኋላ ከ15 ደቂቃ በላይ ይቆያል። እስከዛ ድረስ እኔ ነፍሴ ይወጣል እርግጠኛ ነኝ። بتاعك تجارة 115. عندي وردي هنا ما في. عندي وردي.